አረብ ሀገር ያሉ እህቶቻችን ራሳቸውን ከፎቅ እየወረወሩ የሚያጠፉት ወደው መሰላችሁ? በሕይወታቸው እኮ ተስፋ ሲቆርጡ ነው። የኔ ነገር አለቀ፣ የኔ ነገር አበቃ፣ ከሞቱት በላይ በሕይወት ካሉት የበታች ነኝ፣ ከዚህ በኋላ ሰው ሆናለሁ፣ ቆሜ ሄዳለሁ፣ ሥራ መስራት እችላለሁ፣ ትዳር መሰርታለሁ፣ ልጅ ወልዳለሁ፣ እንዴት መኖር እችላለሁ ብለው ተስፋ ሲቆርጡ ሰይጣን መጥቶ በጆሮአቸው ሹክ ይላቸዋል። ራስህን ብታጠፋ ትገላገላለህ፣ ራስሽን ብታጠፊ ትገላገያለሽ፣ ታርፊዋለሽ ይላታል። ያኔ መታገስ አቅቷቸው ራሳቸውን በገመድ አንጠልጥለው ይገላሉ፣ ወይም የአይጥ መርዝ ጠጥተው ይገላሉ፣ ወይም ከፎቅ ላይ ራሳቸውን ይወረውራሉ። ተስፋ የቆረጠ ሰው የሚያደርገውን አያውቅ። ለዚህ ነው አባቶቻችን ተስፋ የቆረጠ ሰውና ገደል አፋፍ ላይ የቆመ አይነ ስውር አንድ ነው ይላል። ደስ ብሎን የምንኖረው በስጋ ስለሞላልን አይደል፣ በተስፋ ነው ደስ ብሎ የምንኖረው። እግዚአብሔርን ተስፋ በማድረግ ነገ መልካም ነገር ይሆናል፣ ነገ የተሻለ ነገር ይሆናል፣ ነገ ከበፊቱ ይልቅ የሚመጣው የተሻለ ይሆናል ብለን ነው ተስፋ እያደረግን ነው። ሁልጊዜም የሚመጣው ነገር የተሻለ ነው። ይሄን መኑ። አሁን ያለነው ክረምት ላይ ነው አይደል? ክረምት ሲያልፍ በጋ ነው የሚመጣው። ጨለማው ሲያልፍ ብርሃን ነው የሚመጣው። ማጣቱ ያልፍና ማግኘት ይመጣል። ህመሙ ያልፍና ጤና ነው የሚመጣው። ሐዘንም አልፎ ደስታ ነው የሚመጣው። የሚመጣው የተሻለ ነው። ክረምት አልፎ ክረምት አይመጣም። ክረምት አልፎ በጋ ነው የሚመጣው። ጨለማው አልፎ ጨለማ አይመጣም። ጨለማው ሲያልፍ ብርሃን ነው የሚመጣው። ሊነጋ ሲል ግን ይጨልማል። እንደ ጨለመ ግን አይቀርም፣ ይነጋል። እግዚአብሔር ልጆች አንገታችንን እንደ ደፋን አንቀርም። ቀና ብለን የምንሄድበት ጊዜ ይመጣል። እግዚአብሔርን ተስፋ አድርጉት። እንዳለቀስን አንቀርም። እንባችን የሚታበስበት ዘመን ይመጣል። እግዚአብሔርን ተስፋ አድርጉት። ታመን አልጋ እንደያዝን አንቀርም። ጸበል ለጸበል፣ ሐኪም ለሐኪም፣ ሆስፒታል ለሆስፒታል እንደ ተንከራተትን አንቀርም። እግዚአብሔርን ተስፋ አድርጉት። ጤና ይመልሳል፣ ቁስል ይፈውሳል የኛ አምላክ። እግዚአብሔርን ተስፋ አድርጉት። ጤና ይመልሳል፣ ቁስል ይፈውሳል የኛ አምላክ። ምንም የጎደለ ነገር ይኖር እሱን ተስፋ አድርጎ መኖር። እግዚአብሔር በጊዜው ጊዜ ይመጣል፣ ይጎበኘናል። ምንም ነገር ይግጠመን፣ ከገጠመን ነገር ውስጥ ማን ያወጣናል? አቤት ስንቱን እንተርክ። በሕይወታቸው መከራ ገጥሟቸው እግዚአብሔርን ተስፋ አድርገውት ከገጠማቸው መከራ የወጡትን ስንቱን እንተርክ። በዓይነ ሕሊናችሁ ያ በአንድ ሌሊት 10